የአዶናይ ማናጀር በአንድ ፖድካስት ላይ ባቀረበው ንግግር ከፍተኛ ሆነ ትችት እየተነሳበት ይገኛል። እናሳያችኋለን። ዶንት ቲዩብ ከፍተኛ ኪሳራ ገጥሞታል ከጎናችን ናችሁ ወይ ብሎ የቀረበበት ምክንያት ያሉት ንብረቶች ባንክ ጨረታ አውጥቶበት ነው እየተባለ ነው። እንዴት ነው ነገሩ? አሻማሻም ያንቱ ቤተሰቦች እንዴት ናችሁልን? እነዚህንና መሰል ቪዲዮዎችን ይዘንላችሁ መጥተናል። ለቻናላችን አዲስ የሆናችሁ ቤተሰቦች ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻ ተከታተላችሁ ደግሞ ኮሜንት እንድታስቀምጡልን እንጠይቃችኋለን። መልካም ጊዜ ይሁንላችሁ። ዶናላቅም የአዶናይ ማናጀር ቀርቦ ስለ አዶናይ ጥያቄ ተጠይቆ ሲመልስበት የነበረበት መንገድ እንግዲህ በአጠቃላይ ፐርሰናሊ እኔ ደስ አላለኝም። ቀጥታ መልስ መስጠት ትችላለህ። ማብራራት ከፈለክ ደግሞ በስነ ስርዓት አማርኛን እየተጠቀምክ በስነ ስርዓት ማብራራት ትችላለህ። በጣም እንትን አልክ የሆነ እንዴት ልበልህ፣ ሙዝ ራሱ ይሄን ያክል አልተላላጠም እንዳንተ ማለት ነው። ሙዝ ራሱ እንደዚህ ተልጦ በቀላሉ የሚበላው ነገር እንዳንተ አልተላላጠም እና ከቻልክ ፕሊዝ በቃ ጊዜም የለን ሌላ ስክሮል የምናደርገው ብዙ ነገሮችም ስላሉን ኤክስፕሌን ስታደርግ መግለጽ የፈለግከውን ነገር በስነ ስርዓት በፍጥነት እንደዚሁም ደግሞ ጥሩ አድርገህ መልስ መስጠት መቻል አለብና ይህንን ፖድካስት ተዘጋጅተህበት ነው የመጣኸው። ስለዚህ ለምትጠየቃቸውን ጥያቄዎች ደግሞ ኮር ወይንም ደግሞ አንኳር የሆኑ መልሶችን ለመስጠት ሞክር። መልስ መስጠት የማችል ከሆነ ደግሞ ወይ በቪዲዮ አድርገው ወይንም ደግሞ በሚዩት አድርገውና በምልክት። አዶናይ እንግዲህ ትላንትና ማኔጀሩን ይዞ ከዚህ በፊት ዱባይም እንደሄደ ይታወቃል። ሰሞኑን ደግሞ ወደ አርባ ምንጭ ነው ያለውና ቢሳይድስ ደግሞ ማናጀር ተብየው በሆነ ፖድካስት እንደተባለው ተጋብዞ የሚላላጥበት መንገድ ምናልባት ለማን ነው ፕሬዘንቴሽኑን የሚያቀርበው ወይም ደግሞ ስለ አዶናይ የሚናገርላቸው ሰዎች ለነማን ነው? አብዛኛው የኢትዮጵያ ሕዝብ ልክ በዚህ ልክ ነው ወይ የሚረዳው? እንግሊዘኛ ተናጋሪ ነው ወይ? ወይም ደግሞ እንደዚህ የሆነ የማይመጥን አይነት ኤክስፕላኔሽን ራሱን ምን አይነት ኢጎ ሰጥቶ ነው ሲናገር የነበረው? በነገራችን ላይ ዝም ብሎ የሆነ ግለሰብ ማኔጀር ነህ ስለተባለ ወይም ደግሞ ሲኢኦ ነው ስለተባለ ብቻ እንደዚህ አይነት መላላጥ ከባድ ነው። አባቴ ከጎን ያለውን ማኔጅ የምታደርገውን አዶናይን እኮ ያጋጠመውን የልብ ስብራት አይተሃል። ስለዚህ እንደዚህ አይነት መላላጥ ወይም ደግሞ እንደዚህ አይነት የንቀት አይነት ኤክስፕላኔሽን ማወቅ ያለበትን የአዶናይ ተመልካች ማን እንደሆነ ይታወቃል። በቃ የኢትዮጵያ ሕዝብ ነው። ከዛ ውጪ ሌላ ማንም እንትን አይደለም። ስለዚህ ለአዶናይ ተመልካች ምን አይነት ነገር ነው መልእክት ማስተላለፍ ያለብኝ የሚለውን ነገር አልተረዳህም ይመስለኛል። ማኔጀር ማለት እንደዚህ ነው እንዴ? ማኔጅ የምታደርገው አንተ የአዶናይን ኦዲየንስ አይደለም እንዴ? ግለሰቡን አይደለም እኮ እንደ ጥበቃ ስትጠብቅ የምትውለው። ስለዚህ የአዶናይን ኦዲየንሶች በምን አይነት መልኩ ነው ማኔጅ የምታደርገው? የጃኒም ማኔጀር ነህ ተብለሃል። የጃኒን ቤተሰቦች ወይም ደግሞ የጃኒን ተከታዮች በምን አይነት መልኩ ነው ጃኒ ስትመጣ በምን አይነት ቪዲዮ መታ ነው ተመልካቾቿን ወይም ደግሞ ፋኖቿን ኢንተርቴይን ልታደርግ የምትችለው የሚለውን ነገር የተረዳበት መንገድ አይ ቲንክ ካለው ኦዲየንስ ጋር የተገላቢጦሽ ይመስለኛል። ስለዚህ እንደተባለው የአዶናይ ማናጀር ወይም የጃኒ ማናጀር አሁን በሰራው ፖድካስት ላይ በሰጠው ምልልስ ምንም ግልጽ ያልሆነ ነገር ግን ራሱን ከፍ አድርጎ አለያው የኛ ሀገር ማኔጀሮች ወይም ሲኢኦዎች የሚያደርጉበት የስነ ልቦና የበታችነት የሚያሳዩት አይነት ስሜት አይነት ሆኖ ነው የተገኘውና እስኪ በምን አይነት መልኩ ነበር የተናገረ የሚለውን የተወሰኑ ሪአክሽኖችን አምጥተን ማኔጅ በምታደርግበት ጊዜ ቀጥታ ከሌሎች ኢንፍሉዌንሰሮች ከሰው ከዛም ፎሎ ቻሌንጅ ምናምን እየተባሉ ይመጡ ቻሌንጆች ምናምን አሉና ኢቭን ከሰይፉ ጋር ራሱ የነበረው ኮንፍሊክት በደንብ የሚታይ ነበር። አሁን ስሙንም የጠቀስኩትኝ በደንብ ይታይ ነበርና እንደዚህ አይነት ነገሮች ሲመጡ እንዴት ነው ማኔጅ የምታደርገው? መግባት አለበት ጭንቅላት ኤኒቲንግ ፈልገው እንደሚጎዱ ማወቅ ያን ካወቅ እንደማይጎዳ ኮመንት ቢጎዳ ከሆነ ለምን እሺ አልከኝ ስንጠያየቅ ዛ ጊዜ ፍቃደኛ ያደረገ ነገር ምንድን ነው? ከእኔ የትኛውን ነው እሺ ያልኩ? ማኔጅ እንዳደረገ ፈርስት ቲንግ ምን ያለው መሰለህ ኢነርጂ ፊል አደርጋለሁ እና እንዲሁም ከመገናኘታችን በፊት ነው አይደለ እናውራ ነበር። ላይክ
የሆነ ኤነርጂ ፊል አደርጋለሁኝ እና የሚሰራ ሰው ህይወትን በተለየ አይነት መንገድ የሚኖር የተግባር ሰው በጣም ነው የምወደው እና አንተን የሚመስል ጓደኛ አለኝና በመልክ ሳይሆን አክቹሊ እሱም ቀጨም ነው ግን ያ ሶ the same አንድ አይነት ነው እንትናችሁ የምትሄዱበት መንገድ ፍጥነት ምናምንና እሱን ራሱ እያልኩትኝ ነበረ 7 ሰው ዓለም ላይ ይመሳሰላልን አንተን ይመስል ሰው so የሄድክ የነበረበት አሁን እንትን ልጁ የቀረበው እዚህ ፖድካስት ላይ ነው። አሁን እየተናገሩት ያለው ምን አይነት ሜሴጅ ተረጃችሁ? ሶ ፊል what does it mean? ሲጀመር ለማን ነው የሚያቀርቡት? ይሄንን ፖድካስት ነው ማን ነው አድማጭ ተመልካቹ? የአቅራቢውም ቢሆን እንደገና የተጠያቂውም ቢሆን ማለት ነው። እስኪ ሌላ ላምጣላችሁ። ጀንበሩ ደመቀ ወንድም አለም ኢትዮጵያስ ናቸው። እሱ ፈጣሪ ይፈራል፣ እኔ ፈጣሪ ይፈራል። at the same time we given I think ስሰጥ ፈጣሪ ጀምሮ ይሰጣል። ኤግዛክትሊ በደምብ እሱ ደግሞ ገብቶናል። እኛ ለምሰጥ ምንም ትክክለኛ ያለበት ትክክለኛው እንደሚያክሰሳ በስ እንጥርታ የለኝም። እኔ እሱ ከወደቀ አነሳዋለሁ፣ እሱም ማይንሴት ያለው እሱ ከወደቀ አነሳዋለሁ። ወይ እንደስተገደም ነው አለቀ። 3 ነን እኮ አቁጥ ሁሉ ጊዜ ነው አላነበር አይ ቲንክ በጣም ስለምሰለው የግድ ይደረገ አረጋጋው በሱ ሎጂክ በደንብ ነው ማለት ነው። 3 ሰዎች ሆነን we getting 100,000 follow every 2 weeks, every 2 days we getting hate messages, hate videos every day ኖርማል ነው። እሱ መራመዳችን መንቀሳቀሳችን አይችልም። እሱ ላይ ደግሞ ይበረታል። ፊት ለፊት አዎ ልጅ አለን፣ ልጆች አሉ። 5 ልጅ እነሱ ማቅረብ አለብን። ያለን ሲቹዌሽን የገባን ነገር ኦኬ ሁለታችን አብረን ከሆነ እስከ ከዛ ይመጣ after that እኔና እሱ ክሊክ ካረግን በኋላ በነገራችን ላይ ይሄ ሰውዬ የጤነኝነት መንፈስ ያለው አይመስልም። ማኔጀር ማለት እንደዚህ መላላጥ አይደለም እንደተባለው እኔ ብቻ አይደለሁም መላላጡ ያልግ እንትን ለላይ ፈለኩት። በርካታ ሰዎች ይሄ ፖድካስት አልገባንም ምንድነው መልእክት ማስተላለፍ የፈለገው ባጭርና ቀለል ባለ ቋንቋ ማስተላለፍ የፈለገውን ነገር ማስተላለፍ አለበት እንጂ እንደዚህ እየተላላጠ ሙዝ ራሱ እንደዚህ አይላጥም እያለ ነው መጀመሪያ ላይ ለማሳያነት ያመጣንላችሁ አንድ የተቸው ሰው ያቀርበው ማለት ነውና በእንደዚህ አይነት መልኩ መላላጡ ወይም ደግሞ በእንደዚህ አይነት መልኩ መቅረቡ የአዶናይን ፋኖች ይመጥናል ወይ የኢትዮጵያን ህዝብ ይመጥናል ወይ ባጭሩ ማለት ነው። ይሄ ዙሪያ ሽክርክር የሆነ መልስ ለመስጠት የሆነ ረጅም ርቀት ሂዶ ለዛውም ኮምፕሊኬትድ ወይም ደግሞ ውስብስብ በሆነ ቋንቋ መናገር ከምን አንፃር ነው? ኤኒዌይስ ፖድካስተሩም ወይም ደግሞ ጋባዡም ራሱ የሱ ተመሳሳይ አይነት ሰው ነውና ለማን እንደሚያቀርብ ለማንኛውም ግራ የሚያጋባ አይነት ነገር አለው። የአንቲው ቤተሰቦች ለማንኛውም እንዴት አገኛችሁት ይሄንን ሰውዬ ማለት ነው? በተለይ ተጋባዡን ማለት ነው ማኔጀር ተብየውን አንዳንዴ መናገር መቻልና ማኔጅ ማድረግ ይለያያሉ። በነገራችን ላይ አንድ ነገር መቆጣጠር በዚህ መልኩ ቅረብ ብሎ አዶናይን ኮንትሮል ማድረግ በዚህ መልክ ነይ ቅረቢ ለቤተሰቦች ብሎ ጃኒን ማኔጅ ማድረግ እና ስለምንጠየቀው ጥያቄ ደግሞ ለጥያቄው ኦዲየንሱን በሚመጥን መልኩ ምላሽ መስጠት ይለያያሉ። ያው የንግግር ችሎታ ማለት ነው። የንግግር ችሎታ ከሌለው ለማን ማቅረብ እንዳለበት ካላወቀ መቅረብ አያስፈልገው። ያ አቅሙ ካለው ብቻ ቀርቦ መልስ መስጠት ይችላል ማለት ነው። ለማንኛውም እኛ በዚህ መልኩ ያለው ነገር ስላልተመቸን አቅርበናል። እናንተ እንዴት አገኛችሁ? እኔ አሁን የምነዳው መኪና ፕራዶ የዛሬ የኔ አስተዋጽኦ ግን 600,000 ብር እና 500,000 ብር የባንክ ነው። ባንክ ነው የገዛው። ይሄን መኪና 1 ወር ክፍያ ባቆም እንገናኛለን ታክሲ ላይ ሰልፍ ላይ ማለት ነው። ምን ማለት ነው? በጣም ብዙ ሰው በ3 አመት ቢዝነስ ቪኤት ሲነዳ ታየዋለህ። እንትን ጀመርኩ ይልሃል፣ ፎቅ ጀምሬ ይልሃል፣ ፋብሪካ የሱ አይደለም። የፈለገው ነው አብርሽ እኔ እናንተ እንውጣ በመስኮት የፈለገው ዘመናዊ መኪና አስቁመን እስኪ ሊብሬ ያሳየኝም በል የለም ባንክ ነው። የፈለገ ቢሊየነር ለማወራ ይኸውልህ ሁለት ነገር ነው ሳይገባኝ ቀርቷል። ባለሀብቶች ብሩ ቢኖራቸው ራሱ በብራቸው ፎቅ አይሰሩ።
በብራቸው ቤት አይገዙም። ለምን? ሪስኩን ባንክ ሼር እንዲያደርጋቸው ይፈልጋሉ። ኤቭሪባዲ በባንክ ነው የሚንቀሳቀሰው። እኔ ይሄንን በግልጽ ማውራው ለምሳሌ ለምሳሌ እኔ ጓደኛ አለ እኩያዬ ነው ምናምን ከኔ ቀድሞ ነው ስራ የጀመረው 10 ዓመት እየለፋ ነው የሆነ ሱቅ ነገር ወይ ህንጻ መሳሪያ ከፍቶ እያለ ነው ምናምንና እኔ በፕራዶ ሲሄድ ሰዎች ያዩና ያው እሸቱ ከኋላ ተነስቶ በፕራዶ ሄዳል፣ አንተ እዚህ በቪትስ ትንቆራቆራለህ፣ ሞራሉን ይነኩታል። ቪትስ እኮ የሱ ነው ሊብሬ ያለው። አይገርምም? የሆነ ችግር ቢገጥመው መሸጥ ይችላል። እኔ አልችልም። አይኔ ያየ ፕራዶ ኮሜዲያን እሸቱ እንግዲህ ሰሞኑን ዶንኪ ቲዩብ አደጋ ላይ ነው ድረሱልኝ የሚል ጥሪ ማቅረቡ ይታወቃልና ሚስጥሩን እንግዲህ እንደዚህ አንዳንድ ሰዎች ከራሱ የዩቲዩብ ቻናል እየጎረጎሩ ወይም ደግሞ ከተለያዩ ፖድካስቶች ጋር ባደረጋቸው እውነታውን ከተናገራቸው እንግዲህ እያመጡ እንደዚህ እያጋለጡ ነው ማለት ነው። አሁን እሸቱ የምነዳው መኪና 600 ሺህ ብር ነው የኔ አስተዋጽኦ፣ ግን ውድ መኪና ነው። የማን ነው ዕዳው እያለ ነው። ባለቤትነቱ የባንክ ነው። ስለዚህ የመኪናውን ዕዳ በተመሳሳይ መልኩ ቤቱንም ባንክ ነው የገዛው ማለት ነው። ሶ የዛን ዕዳ መክፈል ስላልቻልኩ ያው ድረሱልኝ ያለው ለዛ ነው ማለት ነው እንጂ የ33 ሰው ከስራ መባረር ወይም ደግሞ የሌሎች ሰዎች ህይወት አስጨንቆት አይደለም ይመስለኛል እኔ በገባኝ ልክ ማለት ነው። ስለዚህ አሁን የዩቲዩብ ቻናሉ ሲያጨልለው ምንም አይነት እይታ ምንም አይነት የስፖንሰር እሱ ራሱ እንዳለው ስፖንሰር ካደረጉት በኋላ ስምምነታቸውን ያፈርሱበታል ምናምንና አሁን በመጣበት ውረጅብኝ ከተለያዩ ሰጣ ገባዎች ጋር እንግዲህ ከሚሰራቸው ስራዎች ጋር ከሆነ ከሃይማኖት ጋር ተለጥፎ በሚሰራው ስራ እንግዲህ ምናምን ነገር እጅግ በጣም በርካታ ገንዘቦችን አጭበርብሯል ተብሏልና ምናልባት እንግዲህ ያልጨረሳቸው እነዚህ የባንክ ዕዳዎች ስላጨለሉት ወደ እርዱኝ መጥቷል፣ ወደ ገዙኝ መጥቷል። እንግዲህ 3000 ሜምበርሺፕ ለአንድ አመት ስፖንሰር ማነው ሜምበር ከሆናችሁኝ እነዚህን 33 ሰዎች የማቆይበት አጋጣሚ ሊፈጠር ይችላል ምናምን ነገር እያለ ሲያወራ ነበርና አልሞስት እንግዲህ ከግማሽ በላይ ሜምበርሺፕ አግኝቷል። ግን አሁን ምንድነው የፕራዶውን ዋጋ ባንኩ የመኪናውን ጨረታ ከማውጣቱ በፊት ወይም ደግሞ ሌላው ባንክ ደግሞ ቤቱን ለጨረታ ከማውጣቱ በፊት ያው እንግዲህ እግሩን ዘርግቶ ይተኛል ማለት ነው። ለማንኛውም የዛሬ ቪዲዮአችን ይሄን ይመስል ነበር።